በድሮ ጊዜ ጭልፊትና ዶሮ ጓደኛሞች ነበሩ። በጣም ከመቀራረባቸው የተነሳ ምግባቸውን ሳይቀር በአንድነት ነበር የሚበሉት። ዶሮ ከዕለታት አንድ ቀን ጭልፊት በሰማይ ስትበር አይታ ወዳጄ ጭልፊት ሆይ በሰማይ ላይ መብረር እንድቻልሽ፣ እኔ ግን እንዳንቺ ክንፍ ኑሮኝ መብረር አልችልም፣ ለምን ሚስጥሩን አትነግሪኝም ብላ ጠየቀቻት። ጭልፊትም እኔ ክንፌን በመዋጥ ስለስፋዋት ነው መብረር የቻልኩት ብላ መለሰችላት። በዚህ የተደነቀችው ዶሮ ስለፈጣሪ ብለሽ እኔም እንዳንቺ መብረር እንድችል ለጥቂት ቀናት መዋጥሽን አውሽኝ ብላ ለመነቻት። ጭልፊትም የዶሮን ጭቅጭቅ ስላልቻለች መዋጡን አዋስቻት። በኋላም ዶሮ በብዙ ልመና ከጭልፊት ያገኘችው መዋጥ ጠፋባት። ከዚያን ጊዜ ጀምሮ ዶሮ የጠፋውን መዋጥ ፍለጋ ቆሻሻ ስትጭር ትውላለች። በድንገት ጭልፊት ከመጣችም ከነጫጩቷ በመሸሽ ትደበቃለች። በጭልፊትና በዶሮ መካከል እስከዛሬ ድረስ በመዋጡ የተነሳ የከረረ ቅራኔ ተፈጥሮ ይኖራል ይባላል።